ስራ ከሰራን ከፍየል ብቻ ተንስተን ብዙ ደረጃ መድረስ እንችላለን። የኔ ተሞክሮ ይሄ ነው። እንግዲህ ከፍየል በሬ ደርሻለሁ። ኢንሻአላህ አላህ ካለ ደግሞ ለወደፊት መኪና ደርሳለሁ ብዬ እንግዲህ በአሁኑ ሰዓት ደግሞ ተጓዳኝ ችግር ባይኖርኝና ቀለብ ባይኖር እኔ ቢያንስ ባጃጅ ገዛ ነበር። ልጆቼ በሚፈልጉት ምግባቸውን አዘጋጅቻ ኖር ያለው እስከ አመት ድረስ ምግብ አልፈልግም። አሁን ይሄ ምንታው ወይም ምንታውት ፍየል እንደዙ እየረባ ያው ለወደፊቱ ገንዘብ ነው ካፒታል ነው የሚሆነው። በሮች ደግሞ እንደዙ ይሄው ወጣት ደርሷል ያርሳል። እንደዙ ከዚህ ከወርቃማ መሬታችን ደግሞ ነገ ደግሞ እንደዙ ቀለባችን እንይዝበታለን። ለተራበ ደግሞ እንረዳለን ብዬ ነው ማስብ። ከዚህ ስወጣ ኑሮ መረረኝ። ኑሮ ሲመረኝ አይ ማግኘት አለብኝ ብዬ ስወጣ አሳይታ ድረስ ይርኪና አሳይታ ድረስ ይሄድ አሮሆ ይባላል። አፋር ነው የሚወስደን ጫካ ለጫካ። ከዛ ያ አሮሆ ሞላ አሮሆ ላይ ደረስኩና አይ ቶሎ ተቀላጠፈልኝ ስል ያ አሮሆ ላይ ገባሁና አንድ ቀን ለሊት እንዲህ አዞረና ዝም ብሎ እዛው አካባቢ ጎራ እንትና ለገተም እንትና ገመር ይባላል። እዛ ጎራ ላዘለቀና ለቀቀን። ውሃ ምን ጠጣው ጠፋ። ይሄ ከርከሮ የሚንቦጫቦጭበት ውሃ አለ። እሱን ብቻ እንዳውገነበስንና መታን ጠጣ ነው። ጠጣና ትንሽ ፈቀቅ ስንል ወደ ታች ማለት ጀመረን። ደም ማስቀመጥ ያዘን። ከዛ ስንል መቼም ሙቱ አላለንም። ያው ውሃም ቦታ ጠፋ። እኛም በውሃ ጥም አሸቦ ነው ምን ረገጠው አሸቦ እንደዚህ ጫማችንን ስናነሳ መንጨቅ ይላል ጫማችን ላይ። ያው ስንል መቼም እንደዚሁ አንዳንድ እሱ አላህ እንትን ያላቸው አላህን ፈሪዎች አሉ። እንደዚህ ዱንያ ይዘው ማለት ዱንያ ምልህ እንደ ግመል እንደ ፍየል ያግዳሉ። በዛ አፋሮች ውሃ ትንሽ ሰጡን እንጂ አብቅታ ነበር። ይሄ ምላሴ እንደዚህ ዞሯል መናገር አልችልም። ከዛ ትንሽ ጣው የበረደ ጊዜ በሳቸው መሪነት እሳቸው ኤላ ደረስን። ያን ውሃ ጠጥተን ተጣጥበን ሩህ ዘራብኝ። ከዛ ቀጥታ የት ገባለሁ? ዲኬል ይባላል። ዲኬል ገባን። ዲኬል ስገባ ደግሞ ሌባ አለ እንደዚህ ሙንገር ላይ የሚጠብቅ ያ ደግሞ ያዛለን። ያንንም ደግሞ በሩጫና መልጣለን ስንል አቅም የለም ተመቷል። እህል አልበላንም እንዳለ ብቻ በራበረን እንደበደበን ምን አለን። ከዛ ያው መቼም ምንም ነገር ሲያጡ ለቀቁን። መጨረሻ ላይ ያው ተስበን መሃል ከተማ ጅቡቲ ገባን። ያው 3 ቀን ነው እስኪ ዲከለ ድረስ ይሄር ነው 3 ቀን ነው። ከዛ በታች እንደገና ደግሞ እንደዚሁ መኪና ያው ኢትዮጵያ ልጆች ስላሉ እሳቸው እያቆራረጡ ወሰዱ። ሹፌሮች አሉ እነዛ ያው